የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቤተ መቅደሱ ፊት ለፊት የሚቀመጥ የቅድስት ሥላሴ ስዕል አለ። ይህንን ስዕል በተመለከተ እንግዲህ በታቦትም ላይ በሁሉም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ስዕል በሁሉም ቤተ መቅደሶች አለ። ይህንን ስዕል በተመለከተ አንዳንድ ሰዎች ሲያዩ መጀመሪያ የሚያነሱት ጥያቄ እግዚአብሔርን ማን አይቶት ሊሳል ይችላል ወይም እግዚአብሔር እንዴት ሊሳል ይችላል የሚል ጥያቄ ነው። በእርግጥም በስዕሉ ላይ በሶስት አረጋውያን አምሳል ተቀምጠው አብ፣ ወልድ፣ መንፈስ ቅዱስ ወይም ቅድስት ሥላሴ የሚል ስዕል እናያለን። ይህ ስዕል በእርግጥ እግዚአብሔርን ለመሳል የተሳለ ስዕል ነው ወይ? በዚህ ስዕልስ ምንድን ነው መባል የተፈለገው? የዛሬ ትኩረታችን የቅድስት ሥላሴ ስዕል ላይ ሆነ። እንግዲህ የሥላሴ ስዕል ወይም የቅድስት ሥላሴ ስዕልን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ስፍራ በቀኖና ተወስኖ ቤተ መቅደስ በሚገነባ ጊዜ ከፊት ለፊት የሚሳለው የቅድስት ሥላሴ ስዕል ነው። በዚህ ስዕል ላይ ሶስት አረጋውያን አንድ አይነት መልክ ያላቸው በዙፋን ላይ ተቀምጠው በዙሪያቸው አራት እንስሳት አርባዕቱ እንስሳ የሚባሉት ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይምና ገጸ ንስር የሚባሉት ማለት ነው በዙሪያቸው ሆነው 24 ካህናተ ሰማይ ደግሞ በፊታቸው እያጠኑ ስሉስ ቅዱስ የሚል ጽሑፍ ወይም አብ፣ ወልድ፣ መንፈስ ቅዱስ የሚል ጽሑፍ ተጽፎበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ሁሉ አለ። በታቦትም ላይ አለ፣ በብራና መጽሐፍት ላይ አለ። በብራና መጽሐፍት ድጉሰት ላይም እንደዚሁ በአንዳንድ በጥንታዊ በተለይ በብረት የሚሰሩ የተደጎሱ ጥንታዊ ብራናዎች ላይ የቅድስት ሥላሴን ስዕል እናገኘዋለን። ለመሆኑ ይህ ስዕል ምንድን ነው መነሻው? ከመቼ ጀምሮ ነው መሳል የጀመረው የሚለውን በደንብ ማየት ያስፈልገናል። ወደዚህ ከመምጣቴ በፊት የመጀመሪያውን ጥያቄ ትንሽ እንመልከተው። የመጀመሪያው ጥያቄ ምንድን ነው? እግዚአብሔርን ማን አይቶት ነው በዚህ መልኩ የተሳለው? ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ስዕል ሲሳል የሥላሴ ስዕል ሲሳል ታይቶ ያውቃል ወይ? እግዚአብሔር በባህሪው አይታይም አይደለው የሚል ጥያቄ ነው። ወደ መልሱ ሳንመጣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ የመላእክትም፣ የጻድቃንም፣ የሰማዕታትም፣ የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታ ሆኖ አያውቅም። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም። በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም። ስለዚህ ለሥላሴ ስዕል የምናነሳውን ጥያቄ ለማንኛውም ስዕል ብናነሳው ተመሳሳይ መልስ ነው ሊሰጥ የሚችለው። ታይቶ የተሳለ አንድም ስዕል የለም። ግን ወደ እግዚአብሔር በተለይ አብ፣ ወልድ፣ መንፈስ ቅዱስን ስሉስ ቅዱስን መሳል እንዴት ነው የሚለውን በሰፊው ማየት ያስፈልጋል። በመጀመሪያ ስለ እግዚአብሔር አለመታየት ጥቂት ነገር ልንገራችሁ። መጽሐፍ ቅዱስ ላይ ሁላችንም የምናውቀው ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ቅዱስ ዮሐንስ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ ተናግሯል። ትክክል ነው። መቼም ቢሆን ማለት ትናንትም፣ ዛሬም፣ ነገም። አንድስ እንኳ ማለት ሰውም መልአክም ማንኛውም ፍጡርም እግዚአብሔርን ያየው አንድስ እንኳ የለም ይላል። ስለዚህ እግዚአብሔር በባህሪው አይታይም። መታየት የሚችል አምላክ አይደለም። በግልጽም እንደማይታይ ራሱ እግዚአብሔር ተናግሯል። የማይታየው አምላክ ተብሎ የሚነገርለት ነው። ለሙሴም ሰው ፊቴን አይቶኝ አይድንም ይላል። ግን በጣም የሚገርመው መጽሐፍ ቅዱስ ላይ እግዚአብሔር ስለ አለመታየቱ የተነገረውን ያህል ስለ መታየቱም በዚያን ያህል ተጽፏል። ለምሳሌ ነቢየ እግዚአብሔር ዳዊት ስለ እግዚአብሔር አለመታየት እንዲህ ብሏል። መቼ ደርሳለሁ? የአምላኬንስ ፊት መቼ አየዋለሁ? ይላል። እግዚአብሔርን ማየት ናፈቀ። ይኸው ዳዊት በሌላ መዝሙሩ ላይ ደግሞ እግዚአብሔርን ዘወትር በፊቴ አየዋለሁ በቀኜም ነውና አልታወክም ይላል። እስቲ አሁን እነዚህ ሁለት ጥቅሶች ቢቀርቡላችሁ እንዴት ታስተናግዷቸዋላችሁ? እግዚአብሔር ይታያል ወይስ አይታይም? ዳዊት መቼ ደርሳለሁ መቼ አየዋለሁ ይላል። መልሶ ደግሞ ሁልጊዜ እግዚአብሔርን አየዋለሁ ይላል። ሌላም ልጨምርላችሁ። ለምሳሌ ሙሴ እግዚአብሔርን 570 ጊዜ አነጋግሯል። ነገር ግን አንድም ጊዜ አላየውም እና በመጨረሻ እግዚአብሔርን ለማነጋገር ራሱ ሙሴ ጠየቀ። በጠየቀ ጊዜ እግዚአብሔር ሰው ፊቴን አይቶኝ አይድንምና ልታየኝ አትችልም አለው ይላል። ስለዚህ ሙሴ እግዚአብሔርን አላየውም ማለት ነው። ይህንን ብለን ሳንጨርስ ግን እዛ ኦሪት ዘጸአት ምዕራፍ 24 ላይ የእግዚአብሔር ባሪያ ሙሴ፣ ወንድሙ አሮን፣ አብዩድና ናዳብ የተባሉት ሰዎች እንዲሁም ከሰባዎቹ የእስራኤል ሽማግሌዎች እግዚአብሔርን አዩ፣ እግዚአብሔርንም አይተው በሉ ጠጡም ይላል። እግዚአብሔርን አዩ፣ ከእግሩ በታች ወደቁ ይላል። ስለዚህ እግዚአብሔርን አይቶታል ሙሴ ወይስ አላየውም? አይቶታል የሚልም አለ፣ አላየውም የሚልም አለ። ትንቢተ ኢሳይያስ ምዕራፍ 1 ሲጀምር ምን ይላል? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁት ይላል።
ስለዚህ እግዚአብሔር ይታያል ወይስ አይታይም? ቅዳሴያችን ላይ አባ ሕርያቆስ እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ነቢያት እግዚአብሔርን መንፈስን ንጹሕ በማድረግ አይተውታል፣ ፊት ለፊትም ተያይተዋልና ይላል። ስለዚህ ነቢያት መንፈስን ንጹሕ በማድረግ አይተውታል ወይስ አላዩትም? መቼም ቢሆን ያየው የለም ይላል። ደግሞ መልሶ አዩት ደግሞ የሚል ለምን እናገኛለን? በአጭሩ ለመመለስ እግዚአብሔር መቼም ቢሆን ያየው የለም የተባለው ስለ ባህሪው ነው። እግዚአብሔርን በባህርየ መለኮቱ ወይም በአምላካዊ ባህሪው ወይም በኢሴንሱ ማለት ነው ማንም ሰው አላየውም አያየውምም፣ ለወደፊቱም ልናየውም አንችልም። ሰው ፊቴን አይቶ ሊድን አይችልም ማለት ፍጡር እግዚአብሔርን ለማየት አይችልም። እግዚአብሔር መታየት ሳይፈልግ ቀርቶ ሳይሆን እኛ እሱን የምናይበት አይን ስለሌለን አቅም ስለሌለን ነው። እንኳን እግዚአብሔርን እኛ ፀሐይን አፍጠን ማየት አንችልም፣ ብናይም እንታመማለን። የፀሐይዋ ብርሃን መጠን ከኛ አይን አቅም በላይ ስለሆነ ማለት ነው። እግዚአብሔርን በምንም አይናችን እንኳን እግዚአብሔርን አናግሮ የወረደ ሙሴን ፊትም ማየት አቅቷቸዋል ሰዎች እኮ። ስለዚህ መቼም ቢሆን እግዚአብሔርን ያየው የለም የተባለው ስለ ባህርየ መለኮቱ ወይም ስለ ኢሴንሱ ነው ማለት ነው። ስለዚህ መቼም ቢሆን ያየው የለም። የቅድስት ሥላሴ ስዕል የእግዚአብሔር ባህሪ ስዕል አይደለም። እግዚአብሔር በመለኮታዊ ባህሪው ሊሳል አይችልም፣ ሊታሰብም ሊታይም አይችልም። ከዛ ውጭ ግን እግዚአብሔር ራሱን በተለያዩ መልኮች ገልጿል። ነቢያት አየሁት ብሎ የጻፉት እሱን ነው። እግዚአብሔር በተለያየ መንገድ ከኦሪት ጀምሮ እስከ ሐዲስ ኪዳን ድረስ በልዩ ልዩ መንገድ ለአባቶቻችን ራሱን ይገልጥ ነበረ። የዕብራውያን መልእክት ምዕራፍ 1 ላይ በነቢያት ከተናገረ በኋላ በአንድ ልጁ ተናገረን እንዳለው እግዚአብሔር በብዙ መንገድ ራሱን ገልጿል። በብዙ ጎዳና በብዙ መንገድ እግዚአብሔር ራሱን ያሳየባቸው መንገዶች አሉ። ስለዚህ በቤተ ክርስቲያናችን ቅዱሳት ስዕላት እግዚአብሔር በባህሪው አይሳልም፣ በተገለጠባቸው ነገሮች ግን ይሳላል። ራሱን በገለጠባቸው ነገሮች ለምሳሌ መላእክትንም የምንስለው አይተን አይደለም፣ ሲገለጡ በተገለጡበት መንገድ ነው። ኪሩቤልን የሳሉ ሰዎች በቀጥታ ኪሩቤልን ያዩ አይደሉም። ኤልያብና ወንድሞቹ ሳሉ በተባሉበት ዲዛይን ነው የሳሉት። ግን በተነገረው ነገር በተጻፈው በተነገራቸው ነገር ነው የሳሉት እንጂ አይተውት አይደለም። እና መሳልና ማየትን ምንም የሚያገናኘው ነገርም የለም። በባህርየ መለኮቱ ግን እግዚአብሔርን ማንም ሊስለው አይችልም። በቤተ ክርስቲያናችን የምናያቸውን ግን የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር አብ ስዕል ተብሎ እናያለን። እነዚህን ለመሳል ታዲያ ምንድን ነው ድፍረት የሰጠን? ቅድም እንዳልኳችሁ እግዚአብሔር በባህሪው ባይገለጥም በልዩ ልዩ ጎዳናዎች ተገልጧል። እነዚህ ወደ ስዕል ተገልጠው ሊነገሩ ይችላሉ። ወደ እነሱ ከመምጣቴ በፊት እግዚአብሔር በብሉይ ኪዳን በምን ራሱ እንደገለጠ ጥቂቶቹን ልንገራችሁ። እንግዲህ ቅድስት ሥላሴን በብዙ መንገዶች ነው እግዚአብሔርን ለመግለጽ የምንጠቀምባቸው ብዙ ምሳሌዎች አሉ። ዮሐንስ ዘደማስቆ የተባለው እንግዲህ ስለ ስዕል ስንነጋገር በሰፊ ያነሳ ነው። በእንተ ስዕላት አምላካውያት ወይም ኦን ዘ ዲቫይን ኢሜጅስ የሚለውን ጽሑፍ የጻፈው የደማስቆው ዮሐንስ ከተናገረው ነገር አንዱ የሥላሴ ምሳሌ የሆኑ ብዙ ማሳያዎች አሉ። እግዚአብሔር አንድነት ሦስትነቱን በፀሐይ፣ በእሳት፣ በሰው ነፍስ በመሳሰሉት ይመስላል። እነዚህ ሁሉ የሥላሴ አይከንስ ናቸው፣ ወይም የአብ ወልድ መንፈስ ቅዱስን ወይም አንድነት ሦስትነትን ለመግለጽ የተዘጋጁ ምልክቶች ናቸው። እግዚአብሔር በባህሪው ባይሳልም አንድነት ሦስትነቱን ግን ለመግለጽ ብዙ ምሳሌዎችን እንጠቀማለን ብሎ ተናግሯል። ከዛ ባሻገር እግዚአብሔር በብሉይ ኪዳን በብዙ ጎዳናዎች ራሱን ገልጿል። የመጀመሪያው የመላእክት መገለጥ ነው። እግዚአብሔር በመላእክት ተገልጧል። ምናልባት በኦሪት መጽሐፍት ላይ ስታነቡ ግራ ሊያጋባችሁ የሚችሉ ጥቅሶች አሉ። ለምሳሌ እግዚአብሔር ለሙሴ በሲና ተራራ ላይ በአንዲት ዛፍ ላይ እሳት ሲነድ እግዚአብሔር ተገለጠለት። ሲጀምር ግን ምን ብሎ ነው የሚጀምረው? የእግዚአብሔር መልአክ ለሙሴ በቁጥቋጦ መካከል ታየው ይላል። ወረድ ብሎ ግን እግዚአብሔር ታየው ነው የሚለው። ለሙሴ የታየው ማን ነው? እግዚአብሔር ነው ወይስ የእግዚአብሔር መልአክ የሚል ጥያቄ ይፈጥራል። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል። ሌሊቱን ሙሉ ከእግዚአብሔር ጋር ካልባረከኝ አልለቅም ብሎ ሲታገል አደረ። ትንቢተ ሆሴዕ ላይ ግን ከመልአኩ ጋር ታገለ ነው የሚለው። ለያዕቆብ የተገለጠው እግዚአብሔር ነው ወይስ መልአኩ ነው? አጋር የእግዚአብሔር መልአክ መጥቶ አጽናናት፣ አይዞሽ አላት። እሷ ግን ኤልሮኢ የሚያየኝን አየሁት፣ አይኖቼ እግዚአብሔርን አዩ አለች ይላል። አጋር ያየችው ማንን ነው? መልአክ ነው ወይስ እግዚአብሔርን ነው? ጌዲዮን የተባለው መስፍን የእግዚአብሔር መልአክ መጥቶ አበሰረው። ልክ መልአኩ ሲሄድ ግን ወዮልኝ አይኖቼ እግዚአብሔርን ስላዩ መሞቴ ነው አለ ይላል። ስለዚህ ጌዲዮን ያየው እግዚአብሔርን ነው ወይስ መልአክን ነው? በአጭሩ የመላእክት መገለጥ ኤንጅሎፋኒ፣ ቴዎፋኒ ወይም የእግዚአብሔር መገለጥ ነው። እግዚአብሔር በመላእክቱ ውስጥ ራሱን ይገልጣል። መልአክ ታይቶት እግዚአብሔር ታየ ሊል ይችላል ሰው። እግዚአብሔር
በመላእክቱ ራሱን ስለሚገልጽ ነው። አይደለም በአጠቃላይ ስማቸው ሳይጠቀስ መልአክ ታየ የተባለው ቀርቶ በስም የተጠቀሰው መልአክ ለምሳሌ የሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ለድንግል ማርያም ተገለጸላት። ገብርኤል ነው መልአኩ። ግን ቤተክርስቲያናችን እግዚአብሔር ተገልጦ አበሰራት እንደምትል ታውቃላችሁ። መልክአ ማርያም በተባለው ጸሎታችን ላይ ሰላም ላይዛንኪ ለሰምዐ ቃሎ እግዚአብሔር ጊዜ ሶበለ ገብርኤል ተመሰሎ፣ ድንግል ሆይ እግዚአብሔር ጌታ ገብርኤልን መስሎ ባበሰረች ጊዜ ቃሉን ለሰሙ ጆሮች ሰላም ላለው ይላል ብለን እናመሰግናታለን። እግዚአብሔር በገብርኤል በኩል ስላበሰራት ማለት ነው። በሌላ ቦታም ቅዱስ ያሬድ ላይ ከኮንኩ ለርዕሰ እኔ ለራሴ መልእክተኛ ሆንኩ እናቴን ማርያምን አበሰርኳት ብሎ ስለ እግዚአብሔር አብ የደረሰው ድርሰት አለ። ስለዚህ የሥላሴ መገለጥ ወይም የእግዚአብሔር መገለጥ በተለያዩ በመላእክትም በሰዎችም ተገልጧል። እግዚአብሔር ሰው መስሎ በዙፋን እንደተቀመጠ ንጉሥ ሆኖ በሰው ተገልጧል። በአብርሃም ቤት በሰው ተገልጧል። በመላእክትም የሚል አለ፣ ቀጥሎ እንመለከተዋለን። ስለዚህ እነዚህ መገለጦች ሊሳሉ ይችላሉ ማለት ነው። እነዚህ መገለጦች በቀጥታ የእግዚአብሔር ባህሪ አልነበሩ። ለዛ ነው እግዚአብሔር መቼም ያየው የለም ተብሎ የተጻፈው። ታይቷል። አዎ ለሙሴ ታይቷል፣ ለኢሳይያስ ታይቷል፣ በመልአክ ተገልጧል። ግን እግዚአብሔር በባህሪ መለኮቱ መቼም አይታየም፣ ለወደፊቱም አይታይም፣ መቼም ነው የሚለው። ስለዚህ በፍጹም የማይታይ ነው። ነገር ግን የተገለጠባቸው መንገዶች ተስለዋል፣ ተነግረዋል፣ ታይተዋል። ስለዚህ ስዕል ሊሆኑ ይችላሉ። ምኖቹ ባህሪው ሳይሆን ራሱ ባህሪውን የገለጠባቸው መንገዶች። በእሳት ገልጧል፣ እሳት ሆኖ ሊሳል ይችላል። በፀሐይ ተገልጧል፣ ምስጢረ ሥላሴው ፀሐይ ሆኖ ሊሳል ይችላል። በሰው ተገልጧል፣ ሰው ሆኖ ሊሳል ይችላል። በመልአክ ተገልጧል፣ መልአክ ሆኖ ሊሳል ይችላል። ግን እመለስ